ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰቦች ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። ዛሬ ወሳኙን ነገር ይዤላችሁ መጥቻለሁኝ። ሁላችሁም እቃዬን ስትጠይቁኝ ነበረ፣ ደረሰሽ ወይ ወሰድሽ ወይ ስትሉኝ ነበረ። ስለጠየቃችሁኝ በጣም አመሰግናለሁ። እቃዬን ከትላንትና ወዲህ ቅዳሜ ዕለት ማለት ነው ተቀብያለሁኝ፣ መጥቶልኛል። ጓደኛዬ ልካልኛለች። በዚሁ አጋጣሚ ጓደኛዬን አመሰግናታለሁ። እግዚአብሔር ያክብርልኝ ውዷ ጓደኛዬ ብያታለሁኝ። ታማኝ ጓደኛ ሲኖራችሁ በጣም ደስ ይላል እና ጓደኛዬ ከመዳሜ ተቀብላ ልካልኛለች። ደስ ብሎኛል። እዚህ ጋር ምነግራችሁ ነገር ምንድነው? ብዙ ነገር ሲወራ ነበር ከዚህ በፊት ስለ ካርጎ ማለት ነው። እቃዎቻችሁን ይጥላሉ፣ ያመናጭቃሉ፣ ብዙ የሚባል ነገር ነበረ በሚዲያ ስንሰማ። ያ ነገር ግን እኔ አልደረሰብኝም፣ አላየሁም። ውሸት እንደሆነ ነው የተገነዘብኩት። እቃችሁን ማንም አይወስድባችሁም፣ እቃችሁን ማንም አያመናጭቅባችሁም። ብቻ ይፈተሻል፣ ኖርማሊ ይፈተሻል። እቃችሁ በአንዳንድ እየወጣ ይፈተሻል። በጣም ሰዓት ይፈጃል፣ ጊዜ ይወስዳል በጣም። እዛ ውስጥ የምሰለቸው ነገር ምንድነው? ጊዜ ነው። በቃ ይሄን ጨረስኩ ስትሉ ያኛው ይመጣል፣ ይሄንን ጨረስኩ ስትሉ ያኛው ይመጣል። ወረፋ አለው፣ በጣም ወረፋ አለው። እና እኔ ለምሳሌ 7 ሰዓት ሄጄ ማታ 2 ሰዓት ነው የወጣሁኝ ከዛ ማለት ነው። ምክንያቱም ከኔ በፊት ብዙ ሰው ነበረ፣ ያደረ ሰው ላለ፣ በጣም እንግልት አለ እዛ ውስጥ። ግን ምንም የሚያመናጭቁት ነገር የለም። በስርዓቱ ነው የሚያስተናግዱት። የሰው ኃይልም እስከዚህም የላቸውም። ለዛ ሲባል ሰዓት ይፈጅባቸዋል እንጂ ምንም የሚያስጠላ ነገር እዛ ውስጥ አላየሁም። እኔ እውነቱን መናገር ይሻላል። እግዚአብሔር የሚወደው ያንን ነገር ስለሆነ እንደሚወራው አይደለም። ብዙ ጊዜ ካርጎ ስታረጉ እቃችሁ ይወሰዳል፣ እቃችሁ እንደዚህ ይደረጋል እንደሚባለው አይደለም። እቃችሁ ማንም አይወስድባችሁም። የፈለገ ነገር ለምን አይሆንም? ቀረጥ ትከፍላላችሁ እንጂ እቃችሁ ማንም አይወስድባችሁም፣ ማንም አይጥልባችሁም። ብቻ ቀረጥ አለው፣ ቀረጥ አለው። እኔ ለምሳሌ ምንም አልከፈልኩም ማለት እኔ አንደኛ ነገር በፓስፖርቴ ነው የተላከልኝ። ከገባሁኝ ገና ቅርብ ጊዜ ነው። በስሜ እስከሆነ ድረስ ይሄን የሚያስከፍሉት ነገር ብቻ ነፃ ያወጣሁት ማለት አይደለም። እዛ ውስጥ የሚከፈል ነገር አለ፣ የተወሰነ ነገር ለሰራተኞች የሚከፈል አለ። መልሶም ደግሞ ለማውጣት የሚከፈል ነገር አለ። ያኔ እንጂ የከፈልኩኝ ቀረጥ ምንም አልተወሰደብኝም እኔ ማለት ነው። አብዛኛውን ጊዜ ቀረጥ የሚከፍሉት ኤሌክትሮኒክስ ነክ ነገሮችን የሚያስገቡ ሰዎች በጣም ቀረጥ አለው፣ ቀረጥ ይከፍላሉ። ከዛ ውጭ ግን ልብስ ምናምን እስከዚህም ነው፣ ምንም ቀረጥ የለውም። ስለታማ ነገር ሲኖር ቀረጥ አለው በጣም ማለት ነው። ልብስ ሲሆን ጫማ ምናምን ግን እስከዚህም ነው ቀረጣቸው። ብዙም ቢሆን እስከዚህም ነው፣ የሚያስከፋ ነገር አይደለም። እና ይሄ ከበዛ ይወሰዳል፣ ይሄ እንዲህ ከሆነ ይወሰዳል የሚለው ነገር ውሸት ነው። እኔ አላየሁትም። ያየሁትን ነገር ብቻ ልንገራችሁ። እኔ በጣም ያስጠላኝ እዛ ውስጥ የመጀመሪያም ስለሆነ በቃ ሰዓት መግደላችሁ ነው። ሰዓት በጣም ይወስዳል። ይሄ ይዘረገፋል፣ በእያንዳንዱ ይታያል፣ ያኛው ይነሳል፣ ገና ሌላ ይመጣል። ያኛው ነገር ነው እንጂ የሚያስጠላው ሌላው ነገር እንደሚወራው ስላልሆነ ካርጎ ለማድረግ ብዙም አትፍሩ፣ አድርጉ። እቃ ካላችሁ ግን ዝም ብላችሁ ኮቶት ከምታበዙ የሚጠቅም ነገር ብትልኩ የተሻለ ነው ብዬ አስባለሁኝ። እኔ አንድ አይነት እቃ ስትልኩ ደግሞ አንድ አይነት ማለት አሁን ይሄ ቲሸርት 5 ምናምን ከሆነ ካርቶኑን ማንሳት አለባችሁ። ካርቶኑ ካላነሳችሁ እንደ አዲስ ስለሆነ ያኛው ያስከፍላችኋል ማለት ነው። አዲስ እንዳልሆነ አድርጋችሁ ካርቶኑን ለማንሳት ሞክሩ። በተረፈ ሌላ ነገር ምንም የለም። ከዚህ ቪዲዮ ቀጥሎ እዛ ውስጥ እንትን ያለኩት ቪዲዮ አለ። እሱም ቪዲዮ ተመልከቱ እንዴት እንደሆነ። እዛ ውስጥ አቀማመጡ፣ አፈታተሹ አልተናገርኩም፣ ዝም ብዬ ነው ቪዲዮ ቀዳሁት። ምክንያቱም አይፈቀድም እዛ ውስጥ ክልክል ስለሆነ ዝም ብዬ ቪዲዮ ብቻ ነው ያረኩኝና
ያኛውን እያያችሁ እንግዲህ ትዕግስት ስጣችሁ። Thank you.